እንዴት ያለች እናት የራሷን ልጆች ትገድላለች? ሕፃናትን በውሃ ውስጥ ከማስጠም ጀምሮ አዲስ የተወለደ ሕፃን ማይክሮዌቭ ውስጥ እስከ ማቃጠል ደረሰ። እነዚህ ታሪኮች በታሪክ ውስጥ ከታወቁት 10 አስደንጋጭ የእናቶች የጭካኔ ወንጀሎች መካከል ናቸው። ይህ ከአስካራ ቲቪ ነው። እባካችሁ በዚች 5 ሰከንድ ውስጥ ላይክ በማድረግ ጀምሩ። የወንጀልም ወንጀል አለው። አንዳንድ ቁስሎች በቀላሉ አይሽሩም። ሰላም ለእናንተ ይሁን። ይህ አሁን ሰብስክራይብ እና ላይክ ያደረጋችሁት ቻናል ከአስካራ ቲቪ ነው። ዛሬ ዓለማችን ካስተናገደቻቸው መጥፎ እናቶች 10ዎቹን እንመለከታለን። እናቶች ልጆቻቸውን የመጠበቅና የመንከባከብ ኃላፊነት፣ ከሁሉ በላይ ደግሞ የእናትነት ተፈጥሯዊ ፍቅርና ርኅራኄ ስላላቸው ማንም የማይጠብቀውን ጉዳት ሲያደርሱ ድርጊቱ እጅግ አሰቃቂና አሳዛኝ ይሆናል። 10ኛ ሱዛን ስሚዝ። እንደ አውሮፓውያን አቆጣጠር በ1994 ሱዛን ስሚዝ ለፖሊስ ሐሰተኛ መረጃ ሰጠች። አንድ ጥቁር ሰው የ14 ወር ሕፃንና የ3 ዓመት ዕድሜ ያለውን ልጇን ከመኪናዋ ጋር ሰርቆ እንደጠፋ ተናገረች። በቴሌቪዥን መስኮት ቀርባም እናታችሁ በጣም ትወዳችኋለች እያለች ስታለቅስ መላው ሕዝብ አዘነላት። ሙሉ ሀገሪቱ ለ9 ቀናት ያህል ለልጆቿ ስትጸልይ ከቆየች በኋላ ግን እውነቱ ተጋለጠ። ልጆቿን መኪና ውስጥ አስራ ወደ ሐይቅ ውስጥ በመልቀቅ እንዲሰጥሙ ማድረጓን አመነች። ድርጊቱ ሕዝቡን ያስደነገጠና ያበሳጨ ሲሆን ከወሊድ በኋላ በዲፕሬሽን ወይም የአእምሮ ጭንቀት ተጠቅቼ ነበር ብትልም ፍርድ ቤቷ አልተቀበለውም። በመጨረሻም በሕይወት ዘመን እርማት እንድትቆይ ተወሰነባት። 9ኛ ቴሬሳ ኖር። ቴሬሳ የ6 ልጆች እናት ነበረች። ሁሉንም ልጆቿን በእጅጉ ታሰቃያቸው ነበር። ከሷ ታሪክ በመነሳትም ዲ አፍሊክትድ የተሰኘው የአሰቃቂ ታሪክ ፊልም ተሰርቷል። ከሁሉም የከፋው በደል የደረሰው በሁለቱ ታላላቅ ሴት ልጆቿ ላይ ነበር። ሱዛን በተደጋጋሚ በቢላዋ ተወግታለች፣ በጥይት ተመታለች። በቤቷ ውስጥ ያልተገባ ቀዶ ሕክምና ተደርጎባታል። በስተመጨረሻም በእናቷ ትዕዛዝ በገዛ ወንድሞቿ አማካኝነት በሕይወት እያለች ተቃጥላለች። ሺላ ደግሞ ለሴተኛ አዳሪነት እንድትገደድ ከተደረገች በኋላ ቁም ሳጥን ውስጥ ተቆልፎባት በረሃብ እንድትሞት ተደርጋለች። ታናሽ ልጇ አምልጣ ለፖሊስ በማመልከቷ ምክንያት ለሁለቱ እህቶቿ ፍትህ ሊገኝ ችሏል። ቴሬሳ ኖርም የዕድሜ ልክ እስራት ተፈርዶባታል። 8ኛ ሜሪያን ኮተን። ሜሪያን ኮተን በ1800ዎቹ የነበረች የእውነተኛው ዓለም ብላክ ዊዶው ነበረች። 3ቱ ባሎቿ በሆድ ህመም ምክንያት እንደሞቱ ቢነገርም አሁን ግን በአርሰኒክ መርዝ እንደገደለቻቸው ይታመናል። በተጨማሪም 11 የራሷን ልጆች ያጣች ሲሆን የእነሱም አሟሟት በተመሳሳይ አጠራጣሪ ነበር። ምክንያቷ ደግሞ የኢንሹራንስ ክፍያ ገንዘብ መሰብሰብ ነበር። ለ20 ዓመታት ያህል ከእይታ ተሰውራ የቆየች ቢሆንም ጤናማ ከነበረው የእንጀራ ልጇ ከ1 ሳምንት ባነሰ ጊዜ ውስጥ ሕይወቱ ማለፉ ምርመራ እንዲጀምር ምክንያት ሆኖ በስተመጨረሻ ጥፋተኛ ሆና በመገኘቷ በስቅላት እንድትቀጣ ተደረገ። 7ኛ ክሌር ቢክስ። ክሌር ቢክስ በነበራት የአደንዛዥ እጽ ሱስ የተነሳ የመጀመሪያ ልጇን በመቀማቷ ለፖሊሶች አዲስ አልነበረችም። ሁለተኛ ልጇ ሪሲ ግን ሕፃናትን በማጥቃት ከሚታወቀው ሌላኛው ባሏ ፖል ጋር እንዲኖር ትተዋል። ሕፃኑ ከባድ ድብደባ ደርሶበት 13 የጎድን አጥንቶቹ ትከሻውና እጁ ተሰብረው ተገኙ። ሁለቱም ሰዎች የታሰሩ ቢሆንም የሞቱ ምክንያት ባለመታወቁ ክሌር በ8 ዓመታት፣ ፖል ደግሞ 2 ዓመት አካባቢ ተፈረደባቸው። 6ኛ ስቴሲ ፓርሰንስ። እናትነት ብቻውን ከጭካኔ እንደማያድን ስቴሲ ፓርሰንስ አሳይታለች። ባለቤቷ ጋሪ ዋይት ሊፈታት እንደሚፈልግ ሲነግራት ንዴቷን መቆጣጠር የተሳናት ስቴሲ ፓርሰንስ የባለቤቷን ንዴት የተወጣችው በ4 ዓመት ሴት ልጇ ላይ ነበር። ወዲያውኑም ይህንን አደረገች። የ4 ዓመት ልጇን ቪክቶሪያን ይዛ ወደ አንድ ድልድይ ትሄዳለች። ትንሿን ልጇንም ደረቷን ትወጋታለች። በመቀጠልም ጭንቅላቷን በአሰቃቂ ሁኔታ በመምታት
ውሃ ውስጥ አፍና ትገድላታለች። በመቀጠልም የልጇን አስክሬን በመኪናዋ የኋላ ኪስ ውስጥ ደበቀች። ከጊዜያት በኋላ ባለቤቷ ልጁን በመኪና ውስጥ በተመለከተ ጊዜ ሕይወቷን ለማዳን የተቻለውን ቢጥርም ቀድሞውን በመሞቷ ሊሳካለት አልቻለም። የቤተሰቡ አባላት ፓርሰንስ ሁልጊዜ በልጇ ትቀና እንደነበርና በእርግዝና የነበራት የወንድ ልጅ ጉጉት ባለመሳካቱ እንዳልተደሰተች ይናገራሉ። ከግድያው ከጥቂት ሰዓታት በኋላ ፓርሰንስ በራሷ እጇን ለሕግ አሳልፋ ሰጥታለች። አምስተኛ ኬሲ ማሪ አንቶኒ። በአንድ ወቅት በአሜሪካ በጣም የተጣላችው ይህች እናት እስካሁን ድረስ ብዙ ሰዎች ልጇን ካይሊን ራሷን እንደገደለች እንደሚያምኑ ትናገራለች። አንድ ልጅ በድንገት ሲጠፋ አብዛኞቹ ወላጆች ቢበዛ በሰዓታት ውስጥ ለፖሊስ ይደውላሉ። ነገር ግን አንቶኒ በአንድ ወር ውስጥ ሪፖርት አላደረገችም። በመጨረሻም ለፖሊስ ያሳወቀችው የአንቶኒ እናት ነበረች። ፖሊስ የ2 ዓመቷን ካይሊ በሚፈልግበት ጊዜም አንቶኒ ብዙ ጊዜ የሐሰት መረጃ ሰጥታ ታዘናጋቸው ነበር። በኋላ የካይሊ አስክሬን ተገኘ። ሞቷም እንደ ግድያ ተመዘገበ። በዚያ ጊዜ እናቲቱ አንቶኒ ዋነኛ ተጠርጣሪ ሆነች። ከረጅምና በጣም የታወቀ የፍርድ ሂደት በኋላ ግን እሷን በግድያው ለማስፈረድ በቂ ማስረጃ አልተገኘም። ስለዚህ በ2011 ነፃ ተለቀቀች። ይህ ውሳኔ በሕዝቡ መካከል ከፍተኛ ቁጣ አስነሳ። ብዙ ሰዎች ካይሊ በተገደለችበት ጉዳይ አንቶኒ በቀጥታ ተጠያቂ እንደነበረች ያምኑ ነበር። አራተኛ ቤል ጉነስ። ይህች እንደ ሜሪያን ኮተን ሁሉ በዋናነት ወንዶችን ትገድል ነበር። መጀመሪያ ባሎቿን በመግደል የኢንሹራንስ ገንዘብ ትወስድ ነበር። ልጆቿን የእንጀራ ልጆቿንም ለራሷ ጥቅም ትጠቀምባቸው ነበር። እነሱን ለመግደል አልተመለሰችም። እስከዚያ ድረስ ሄዳ በጋዜጣ ላይ ማስታወቂያ ታወጣ ነበር። ወንዶች ወደ እርሻዋ መጥተው ከሷ ጋር እንዲኖሩ ትጋብዛቸው ነበር። ከዚያም ትገድላቸውና ገንዘባቸውን ሁሉ ትወስድ ነበር። ሬይ ላምፌር የተባለ አጋሯ ሚስጥሯን እንደሚያጋልጥ ሲያስፈራራት በእሳት አቃጠለችው። በዚያም እሳት የተነሳ 3 ልጆቿ ሞቱ። ከዚያም ሰዎች እሷን በእሳቱ እንደሞተች እንዲያምኑ የሌላ ሴት አስክሬን እንደራሷ ለማሳየት አስቀመጠች። ከእሳቱ ትንሽ ቀደም ብሎም አብዛኛውን ገንዘቧን ከባንክ አውጥታ ነበር። ከዚያ በኋላ ብዙ ሰዎች እሷን እንዳዩ ተናገሩ። ሆኖም እሷ በሕይወት እንደነበረች ለማረጋገጥ የሚችል አንድ ማስረጃ እንኳ ከዚያ በኋላ አልተገኘም። ሶስተኛ ገርትሩድ ባኔሼቭስኪ። ሌስተር እና ቤቲ ሊከንስ የተባሉ ጥንዶች ሲልቪያ እና ጄኒ የተባሉ 2 የጉርምስና ዕድሜ ላይ የነበሩ ሴት ልጆች ነበሯቸው። ወላጆቹ እየተጓጓዙ ስለሚሰሩ ልጆቻቸውን ገርትሩድ ባኔሼቭስኪ የተባለች ሴት እንድትንከባከባቸው ቀጠሩ። መጀመሪያ ላይ ሁሉም ነገር ጥሩ ይመስል ነበር። ነገር ግን ወላጆቹ ለልጃገረዶቹ እንክብካቤ የሚከፈለውን ገንዘብ ባዘገዩ ቁጥር ባኔሼቭስኪ ባህሪዋን እየቀየረች መጣች። በጣም ጨካኝ ሆነች። ሁለቱንም ልጃገረዶች ትበድል ነበር። በተለይም ግን ሲልቪያን በጣም ትጎዳት ነበር። ትመታት፣ ታቃጥላትና ታሰቃያትም ነበር። እንዲያውም የራሷን ልጆችና ሌሎች የሰፈሩ ልጆች ሲልቪያን እንዲያሰቃዩ ታደርግ ነበር። ሲልቪያ በከባድ ችግርና ስቃይ ውስጥ አለፈች። በመጨረሻም በደረሰባት ጥቃት ምክንያት ሕይወቷን አጣች። ባኔሼቭስኪ ለ20 ዓመት ገደማ በእስር ቤት ቆየች። በወንጀሉ ለመሳተፍ የረዷት ልጆቿም በሕግ ተጠያቂ ሆኑ። ይህ አሳዛኝና አስደንጋጭ ታሪክ The Girl Next Door የተባለውን ጨምሮ በርካታ መጽሐፍት እንዲጻፉ አነሳሳ። ሁለተኛ ኪሊ ያንግ። ኪሊ ያንግ የ4 ልጆች እናት ነበረች። አንድ ቀን የ2 ወር ሕፃን ሴት ልጇን
ወስዳ በማይክሮዌቭ ምድጃ ውስጥ አስገባቻት። በዚያም እስከ 5 ደቂቃ ያህል ድረስ ተወቻት። ሕፃኗ በመላ ሰውነቷ ላይ ከባድ ቃጠሎ ደረሰባት። የውስጥ አካላቷም ተጎዱ። በደረሰባት ጉዳትም ሕይወቷን አጣች። ያንግ ኤፒሌፕሲ የተባለ የሚጥል የጤና ችግር ስለነበረባት ራሷን ለመከላከል በዚያን ጊዜ የሚጥል ሕመም ደርሶባት ስለነበር የምታደርገው እንዳላወቀች ተናገረች። ነገር ግን የተናገረችው ነገር ከተገኙት እውነታዎችና ማስረጃዎች ጋር አልተስማማም። ስለ ክስተቱም የተለያዩ ታሪኮችን ነገረች። መጀመሪያ ለፖሊስ ሕፃኗን በስፔስ ሂተር ላይ እንደጣለቻት ነገረች። በኋላ ፖሊስ በማይክሮዌቭ ውስጥ የሕፃኗን የሚቀባ ጫፍ አገኘ። በሜራቤል ሆድ ውስጥም የጨረር ምልክት ተገኘ። በመጨረሻም ያንግ ልጇን እንደገደለች አመነች። ጥፋተኛ ተብላም የዕድሜ ልክ እስራት ተፈረደባት። አንደኛ ሳቺ ሺሞሙራ። ይህች የሁለት ልጆች ሲንግል ማም የ3 ዓመት ሴት ልጇንና የ1 ዓመት ወንድ ልጇን መንከባከብ ሰልችቷት ነበር። ስለዚህ ከፍቅረኛዋ ጋር ጊዜን ለማሳለፍ ልጆቿን ብቻቸውን በአፓርታማዋ ውስጥ ትተዋቸው ነበር። ብዙ ጊዜ ልጆቹ ለጥቂት ቀናት ብቻቸውን ትተዋቸውና ትመለስ ነበር። ሆኖም በሰኔ 2010 ወደ ቤቷ መመለስ አቆመች። የተጨነቁ ጎረቤቶቿ የልጆቹን ለቅሶ ይሰሙ ነበር። ሪፖርቶች እንደሚገልጹትም የማህበራዊ አገልግሎት ሰራተኞች ወደ ቤት ሄደው ነበር። ነገር ግን ማንም ሰው በቤት ውስጥ ድምፅ ስላላሰማ ልጆቹ አልዳኑም። ከ1 ወር በኋላ ሺሞሙራ ወደ አፓርታማው ስትመለስ የልጆቹ አስክሬን ተገኘ። ልጆቹ ለረጅም ጊዜ ምግብ ሳያገኙ በመቅረታቸው በረሃብ ሳቢያ ሞተዋል ተብሎ ተገመተ። ሺሞሙራ በፈጸመችው ወንጀል 30 ዓመት የእስር ቅጣት ተፈረደባት። ስለተከታተላችሁ እናመሰግናለን። ሌሎች ዕለታዊ ቪዲዮዎችን ለማግኘት ሰብስክራይብ ስላደረጉ እናመሰግናለን።